እሺ እና ተጠቢነት ማለት የቁርአን አንቀጽ በማንበብ አንድ ተጠቢ የሆነ ሰው የቁርአን አንቀጽ አቅርቦ ግን ሳይገባው የቁርአን አንቀጹን ብቻ በመከተል የቁርአን አንቀጽ ብቻ ተናገረ ወይ እሱ መሰረት ያደረገ አካሄድ ያለ ሳይገባው በምክንያታዊ ይሄ በቃ አዲስ ሳቢ ነው ለኔ ከዚህ ሳቢ ምን አመነጨው ደግሞ ወደ ራሴ መመጣበታ የቁርአን ማስረጃ በማላቀርብበት ሁኔታ በቲፎዛዊነት ብቻ ገና ቁርአን ውስጥ ወይ ይኖራል ወይ ደግሞ እስከዛሬ ካነበብኳቸው ውስጥ ይኖራል ወይ ወዲህ ታገኛለህ በሚል ገና በቃ መሰረት የሚይዝበት ሁኔታ አለ ነገሮች ሳይገቡኝ ከሱ ጋር በማያያዝ ምክንያታዊ ሳቢው ራሱ ቢገባኝም ምክንያታዊ ሳቢ ብረዳውም በምክንያታዊ ሳቢ ግን ከቁርአን ጋር የማያያዝ ፎዝነት ባህሪ አለብኝና ይገርማል ይሄን እንዲያው አድርጎኛል ቆንጆ የሚገርመው እኮ ይችን ስላለው ብቻ ሳይገባኝ መናገር አይደለም ቁርአን ማስረጃም በማላቀርብበት ሁኔታና ገና ይቀርባል እና እንትን በማለት ገና ይኖራል ሳቢው እየገባኝ ራሱ ወደ ላምስ ግን ይሄ ጥንቃቄ በርግጥ ጥሩ ነው ጥሩነቱ የሆነ አድቫንቴጅ አለው አድቫንቴጁ ምንድነው የዓለም አብዛኛው የሰው ልጅ ተሳሳተው ብዙ ጊዜ ለሱ ቅርብ የሆነ ምክንያታዊ ሳቢ ነው አብሮት የሚያድገው ተፈጥሯዊ ሳቢ አብሮት የተፈጠረ ነው እንደገና ደግሞ በምክንያታዊ ሳቢ ይሄን ይቀበላል የዚህ ዓለም አስተሳሰብ ምክንያታዊ ሳቢ በመነሳት የሰው ልጅ እንጂ ቁርአን ወይም ሱናን ወይም እንትን ማስረጃ በትክክል ተረድቶ ሳይሆን በምክንያት በተለያዩ ሃይማኖቶች የተለያየ ምንጭ ቢጠቀሙ ሳለ ግን የራሱ የሆነ እርምጃና የራሱ የሆነ ምክንያታዊ ሳቢ በማሰብ ነው እንግዲህ ዓለምን እየመራ ህይወትን እየኖረ ያለው እና በዚህ አይነት ግን ስኬታማ አልሆነም በምክንያታዊ ሳቢ ብቻውን በመነሳት ስኬታማ አይሆንም የተለያዩ ሁለንተናዊ የሆኑ ምንጮችንና ሁለንተናዊ የሆኑ አስተሳሰቦችን ሊይገባው ነበር የህልውና አሁን ምስላቸውን የህላዊ ደረጃዎችን እነሱን ታሳቢ ማድረግ ነበር የተወሰኑትን ህላዊ አድርጎ የተወሰኑትን ደግሞ ምንም እውቅና በሌለበት ሁኔታ እንደተራ ነገር አድርጎ የሚያይበት ሁኔታ ይሄ በምክንያታዊ ሳቢ የሚለው አካሄድ ጎድሎነት አለው ወደ መነሻ ምንጮች ቁርአናዊ ወይም ሱና ለማተኮር መሞከር ምንም ማለት አይደለም ግን ተቅሊድነት ደረጃ ላይ ይገባል መሰረታዊነት ያይኖረው መደረግ ጥሩ ነው ማለት ነው ሰሞኑን እኮ ባለፈውም የተከራከርንበት ሐሳብ ይሄው ነው ማለት በአገላለጽ ቁርአንን ይሄ ሐሳብ ጽኑ ነው ይሄ ሐሳብ የጸና ሐሳብ ነው አሳማኝና ዋጋ ያለው ሐሳብ ነው ብሎ አንድ ሰው ሐሳቡን ሲያቀርብ አስረዳን እስኪ ምን እንዴት ለአእምሮ ምን ያህል አሳማኝ መሆኑን እስቲ ግንዛቤን መሰረት በማድረግ አብራራለን ብሎ ሲቀርብ ከሚያብራራው ይልቅ ቁርአን ብሎታል እያለ የሚሞግተው እና አርጊመንት ፍሮም አውቶሪቲ የሚባለው ተቅሊድ ነው ብዬ ባልልህ እንኳን ከዚህ በፊት ለሶስት ሰዓት ባለፈው የተከራከርንበት ነጥብ ይሄው ነው ሐሳቡ ምንድነው ወደ ቁርአን እኛ አመክንያዊ ቁርአን እንግዲህ አሁንኛ ሐሳብ ሳይንዝ ከሆነ ምንም ሐሳብ ሳይኖር ቁርአን የሚናገረውን ነገር በአመክንዮ ለመረዳት መሞከር በእምነት ላለመቀበል መሞከር ማለት ነው የቀደመ የእምነት አቋም ይዘን ነገሩ ያ እምነታችን ነገሩን እንዳንገነዘበው ሽፋንና ከለላ ሆኖ አእምሮአችንና በአመክንዮ ሚዛን እንዳንፈትሸው ከለላ ሆኖ ቁርአን መፍጠር የሚገባውን ግንዛቤ መፍጠር የሚገባውን ሰብእና ሳይፈጥር ይቀራል እምነት ከለላና መሰናክል ሁሉ ማለት ነው አንዴ ነው ሁለተኛ አራዚም አሁን እሷ እንደ ሐና እንደገለጸችው ማንኛውም አይነት ጽኑዕነት ያለው ሐሳብ ከቁርአን በቁርአን ካልተደገፈ በስተቀር ጽኑ ሐሳብ ሊነሳ አይችልም ብሎ ማለት
እውርነት ነው ብሎ የሚያስቀምጠው ኢማም ፈኽረዲን አራዚ ነገሩ አንድ ይሄ ሐሳብ ጽኑ ነው። አሁን ለምሳሌ እስከዛሬ ስንወያይባቸው የነበሩት አለ አይደለም እንዴ በጽድቅና በኩነኔ በተመለከተ እና ይሄ ሐሳብ እንደዚህ ነው ጽኑ መሆኑን ለአእምሮ ሰማይ መሆኑ እየገባው አንድ ሰው ማስረጃ አለህ ለዚህ ደሊል አለህ ቁርአን ላይ ብሎ የሚጠይቅህ ከሆነ ምን እያመለከተ ነው? የሚያመለክተው ምንድነው? ያንተ ሐሳብ ጽኑ መሆን የሚችለው በቁርአን ሲደገፍ ብቻ ነው የሚል ሐሳብ ያለው ሰው ከሆነ ይሄ 100% ስተት ነው። ይሄ ፈኽረዲን አራዚን እሷም አጣቅሳት አስቀምጠዋለች። እንደው አሁን ፈኽረዲን አራዚ ስጠቅስ እኔ አሁንም ቢሆን ፈኽረዲን አራዚ ስላሉት ከቁርአን ውጪ የሆነ ሐሳብ አመክንያዊ የሆነ ሐሳብ ጽኑ ይሆናል። ለጽኑነቱ ደግሞ ማስረጃ ፈኽረዲን አራዚ የጠቀስኩ እንዳይመስል አሁንም አርጊመንት ፍሮም አውቶሪቲ እንዳይሆን ግን ፈኽረዲን አራዚ ይሄን ሐሳብ ብለዋል ሲባል ከጥንታዊ የቀደመ የዕልም الكلام አሽዓሪ ናቸው እኮ ፈኽረዲን አራዚ አሽዓሪ ናቸው። የሙተከሊሙን እሳቤ የቅርብ ዘመን መጤ ዘመነኛ እሳቤ እንኳን አይደለም ማለት ነው ለአመክንዮ ተገዥ መሆንና አንድም ቁርአንን ከአመክንዮ ሚዛን ውጪ በሆነ መልኩ ለመቀበልና ለማመን መሞከር በትክክል እምነትን አይፈጥርም፣ በትክክል ግንዛቤን አይፈጥርም፣ ተጽዕኖ አይፈጥርም። ስለዚህ ዝም ብሎ ጭፍነት ነው። ሁለተኛ አንድ ጽኑ ሐሳብ ሲገለጽ አእምሮን ማናገር የሚችል ግንዛቤ መፍጠር የሚችል ሐሳብ ሲገለጽ ሐሳቡ ደሊል ማስረጃ አለው ወይ ከቁርአንና ከሱና ብሎ መጠየቅ የሚያመለክተው ምንድነው? ጽኑ ሐሳቦች ሁሉ የሚገኙት ከቁርአንና ከሱና ነው። በቁርአንና በሱና ያልተደገፈ ሐሳብ አስረጅ ሊሆን አይችልም፣ አሳማኝ ሊሆን አይችልም የሚለው በጣም ተጻጽ ነው ትልቅ ተጻጽ ነውና እና አንተም ጋር ሰሞኑን ስንወያይ የቆየነው ምንድነው ይሄ ነገር ጥንቃቄ እንውሰድ ይያልክ ማለት ነው። አንተና ጥንቃቄ እንውሰድ ይሄ ነገር በቁርአን ተብሏል በጣም እንትን እንዳንል የሚለው ሐሳብ ነገሮችን ከቁርአን ተነስተን አምነን መሆን የለበትም። ሐሳቦችን ስናጎለብት ይልቁንም ጠንካራ ሐሳብ ይዘን ወደ ቁርአን መቅረብ ቁርአን ያን ሐሳብ እኔ እንደውም ብዙ ጊዜ ስንወያይ ማደርገው ምንድነው ይሄን ሐሳብ ቁርአንን ብሎታል ነው የምለው ይሄን ሐሳብ ቁርአንም ይሄንን ሐሳብ ይለዋል ማለቴ ቁርአንን አስረጃ አድርጌ ወይም ለኔ ሐሳብ ጽኑነት የሚደግፈኝ ቁርአን ስላለ እኔ የሚለው ትክክል ነው ለማለት ሳይሆን እኔ የምለው ሐሳብ ቁርአን አለውም አላለውም ጽኑ ሐሳብ ነው አሳማኝ ሐሳብ ነው ግን ደግሞ ብሎታል አየው ያቀራረብ አለውም አላለውም ይሄ ሐሳብ ጽኑ ነው ለዛውም ደግሞ ብሎታል ደግሞ በትክክል ቁርአን ይሄን ሐሳብ አንስቶታል ስለዚህ ሐሳቡ ለአመክንዮም በመምንጮችም የተደገፈ የተነሳ ሐሳብ ነው ለማለት ነውና ይሄ አይነት አቀራረብ ማያዝ በጣም ትክክል ነው ግን ተቅሊድ ነው ብዬ ባልነግርህም ሐሳቡን ተወያይተንበታል ለማለት ነው እሷ ግን ያለችው አራዚና አጣቅስ ያለችው ግን ምንድነው ማስረጃ አቅርብ ሲባል ወይም ነገሩን ተንትን ሲባል ቁርአን ብሎታል የሚል ማቅረብ ከምንጭን መሰረት ያደረገ መከራከሪያ አሳማኝ መከራከሪያ አይደለም ይልቁንም አሳማኝነቱን ማብራራት ነው የሚሻለው ሲታብራራ ከዛ ቁርአንም ቢለው ቁርአን ብሏል ሳይሆን ቁርአን እንዴት አለው ቁርአን ምን ብሎ አብራራው የሚለው ነው ቁርአን ማለቱ ብቻው ተያይሩዳ ይሄንን እኛም እንደ በእኛም መሐከል ውይይት ስናደርግና ወደፊትም ያለን የስነ ዕውቀት አቀራረባችን ሙሉ ማዕቀፉ መቀየር መቻል አለበት የሚለው ነው ይሄን ነው ባለፉት ውይይቶቻችን ላይ ለማስረጽ የፈለኩት ያው አሁንም በስነ ጽሁፍም ቢሆን መጣ ማለት ነውና ይሄ ነው በተረፈ ግን ሌሎች ወሳኝ ነጥቦችን እሷ አንስታለች ወደፊት መቼም ያው በአምላክ ህልውና ዙሪያ በቁርአን ውስጥ የተነሱ የመከራከሪያ ሐሳቦች አሉ በሙተከሊሙን በዕልም الكلام በሙስሊሙ ዓለም እንዲሁም በምዕራቡ ዓለም ደግሞ የተነሱና ኢማኑኤል ካንት የመሳሰሉ የቅርብ ዘመን 18ኛው ክፍለ ዘመን ላይ ከዛ ወዲህ ደግሞ አሁን በጣም የታወቀ አሁን የቅርብ በዚህ ከጥቂት አስርተ ዓመታት በፊት ዊሊያም ሌን ክሬግ የሚባል ከላም ኮስሞሎጂካል አርጊውመንትስ
for the existence of God የሚል መጽሐፍ ጽፎ በጣም ዕውቅ እና ዓለም አቀፍ ተነባቢነት ያገኘ መጽሐፍ ነው እና በጥቅሉ ግን ከሷ የተገነዘብኩት ምንድነው አጠቃላይ የሚቀርቡት መከራከሪያ ሐሳቦች የፈጣሪን ህልውና በተመለከተ ኮስሞሎጂካል አሉ ግዙፉን ተጨባጩን ባይናችን የምናየውን ስነ ፍጥረት መሰረት በማድረግ ህልውናውን ማስረዳት ይቻላል አንድ እንዲሁም የስነ ፍጥረትን የህልውናን ትርጉምና ዓላማ ምክንያቱም አሁን ቴሌዮሎጂካል አርጊውመንት ዓላማ መሰረት ያደረገ የሐሳብ አቀራረብ ጥያቄዎች ለሚነሱ ጥያቄዎች ትክክለኛው ምላሽ አምላክ ሆኖ ይገኛል ነው ገብቷል አሁን እዚህ ጋር አለ የለም ለማለት አይደለም ግን ጥያቄ ሲነሳ ታዲያ ምንድነው ፋይዳው ለዚህ ኦኬ ከዚያስ ምን ስትል ሁሉም ነገር በዜሮ ይባዛባል ሁሉም ነገር ባዶ ይሆንባል በላህ ጠጣህ አገባህ ሚስት ምናልክ አንተም ሞትክ ሌላም ሰው ተተካ ምንም ማለት ከዚህ ሁሉም ነገር ተጠቅሎ በዜሮ ሲባዛብህ ይሄ ለነዚህ ይሄ ዓላማ ፈላጊ የሆነው እሳቤህ የሚረካው እና መልስ የሚያገኘው በአምላክ ህልውና በመለኮት ህልውና በፈጣሪ ህልውና ነውና ይሄ ስለፈጠረ አለ ወይም ፍጡር ስላለ ስነ ፍጥረት ስላለ ስነ ፍጥረቱን ያስገኘ እንደገና ደግሞ ስነ ፍጥረቱ ደግሞ ውስን ነው እንከኖች አሉበት ተለዋዋጭ ነው በጊዜ ሂደት መልኩን የሚቀይር ነው ይሄ ደግሞ ራሱን ያስገኛል መሆኑን ከጥንትም የነበረ ዘላለማዊ አለመሆኑን ያመለክታል ይልቁንም በሆነ የጊዜ አጋጣሚ ላይ አክሲደንት ነው የሚለው በሆነ አጋጣሚ ላይ የተገኘ ሁዱስ ማለት ነው በአረብኛ እሷ እንደምትገልጸው ሁዱስ ነው አክሲደንት በሆነ የጊዜ ወሰል የጊዜ ኩነት ላይ የሆነ የጊዜ ሂደት ላይ የተከሰተ ነው ያ ማለት ደግሞ አስገኝ ባለቤት ያለው መሆኑን ያመለክታል የሚለው ይሄ ስነ ፍጥረታዊ ወይም ቁሳካላዊ ማስረጃ ነው ቁሳካላዊ ኮስሞሎጂካል ነው ቴሌዮሎጂካል ግን ቁሳካላዊ ሳይሆን የምንኖርበት ዓለም አለ አሁን ይሄን ዓለም ያስገኘዋል የለም የሚለውን እንቶና ዓለም ያለውን ዓላማ ህይወት ያለውን ዓላማ ህልውና ያለው ዓላማ ሁሉንም ነገር ሲደምራቸው ትርጉም ሲያጣበት ትርጉም ይኖረው ዘንድ ባለቤት ሊኖረው ይገባል የሚለው ነገር ትርጉምን መሰረት ያደረገ ዓላማን መሰረት ያደረገ መከራከሪያ ደግሞ ቴሌዮሎጂካል አርጊውመንት ይባላል እና ለጥያቄዎች ሁሉ መልስ አጥጋቢ መልስ የምታገኘው ገብቷል የምታገኘው በፈጣሪ ህልውና ከሌለ ጥያቄዎች የማይመለሱ መሰረታዊ ጥያቄዎች በተለይ ዓላማን ግብን የሚሹ ወደ ግብ ያነጣጠሩ ጥያቄዎች ሳይመለሱ ይቀራሉ ከሚለው አኳያ ከቴሌዮሎጂ የፍልስፍና አንድ ቅርንጫፍ ነው ከዛ አኳያ ይቀርባል ሶስተኛው ብላ ያቀረበችው ኢማኑኤል ካንት ነው በነገራችን ላይ ይሄን የጀርመን ፈላስፋ ነው እና ሶስተኛው መከራከሪያ ደግሞ የህልውና ደረጃዎች የሚባሉ ኦንቶሎጂካል አርጊውመንት የሚባለው የህላዌ ደረጃዎችን መሰረት በማድረግ ማለት የመለኮት ህልውና የሚታወቅ አይነት ህልውና ነው አዲስ ህልውና አይደለም እኛ ባይናችን ያላየነው ወይ እንደ ህልምም ህልውና ነው የህልውና አይነት ነው ነፍስም የህልውና አይነት ነው የሐሳብ ዓለምም ህልውና ነው ህልውናው እንደ ቁስ አካል በግዙፍ የሚዳሰስ የሚጨበጥ አይደለም መኖሩን ግን እናምንበታል ሐሳብ በአእምሮአችን ውስጥ ሐሳቦች እንደሚንሸራሸሩ የሐሳብ ሂደት የሐሳብ ጉዞ የሐሳብ ልውውጥ እንዳለ ይሄን ፊልና ስሜታችን ይነግረናል በተሞክሮ እናውቀዋለን ግን ይሄ ነው ብለን አውጥተን በግዙፍ በስሜት ህዋሶቻችን ማለት ነው በስሜት ህዋሶቻችን ይሄ ነው ብለን እናመለክተው አንችልም መኖሩ ግን እናውቃለን ልክ እንደ ሐሳብ እንደ ህልም የመሳሰሉት ነገሮች ያሉና እዚህ ላይ አንዴ ላስጨበቀ የሚገርም ነገር ትላንትና ይሄ ሐሳብ የሶስተኛው የህልውና ወይ የህላዊ ደረጃዎች የሚባሉት ትላንትና እዚህ ስራ እየሰራን ማማከኝ ከጨረስኩ በኋላ አእምሮ ያዘዘው ነው አይን የሚያየው ነው አእምሮ የሚያስበው አእምሮ ያስበውን አእምሮ ያየው ነው አይን የሚያየው ወዲያው ጀመርኩኝ ወደ ማለት የነፍስ ህላዊነት የመንፈስ ህላዊነትና ምናምን ገባው
ከዛ ያይንን ጨረስኩና ወዴት ገባው መሰለህ በየአየሩ ሙቀትና ቅዝቃዜ የአየሩ መሞቅና ቅዝቃዜ በአይን አይተው አይደለም አልኩኝ ገባ የሆነ በእንትንም በቆዳህም ነክተው አይደለም በቆዳህ ላይ ባሉ ስሜቶች የነዛ ህላዊነት የነዛ ህልውና እያልኩ ወዴት ገባው መሰለህ ወደ መንፈስ እና ህሊና ነፍስ ወደምትባለው ወደ ደረጃ እኮ ለመገስገስ ነው እሺ ቀጥል ያንተ እና እነዚህ ሶስቱ ናቸው ባጭሩ ኢማኑኤል ካንትን ግን እሷ እንደነገርኩ ሐና እናደደችኝ ያልኩት ከዛ አራዚ እንዲህ ብሎ ኢማኑኤል ካንት እንደዚህ ብሎ በዚህ መጽሐፍ ላይ ይሄን ደግሞ አስጦታል በሌላኛው መጽሐፍ ላይ ይሄንን የሚያነሳዋል ግን ሐሳቡ እንዲህ ለማለት አይደለም የሱ ሐሳብ ይሄን ለማስረዳት ነው ይያለች እሱ የሄደበትን የሐሳብ መስመር በዘኒ በሆነ በግምት እሱ ጋር ሳታወራ እሱ ጋር ሳትነጋገር አራዚ የጻፏቸውን መፋቲህ አልገይብ ተፍሲር አልከቢር ቢባለው ተፍሲር አልኩብራ ነው ከቢር የሚባለው ሌሎች ስራዎቻቸውን የአራዚን ስራዎች በማሰብ የዚህ የስነ መለኮት ሊቅ ፈኽረዲን አራዚ ትልቅ ሊቅ ናቸው ምን አይነት ስለ አምላክ ህልውና ወይም ስለ አምልኮ ዓላማ ምን አይነት እሳቤ ነበረው እያለች የሱን ሐሳብ ልክ እንደ ዕውቀት መዳረሻ አድርጋ የትንታኔና የዕውቀት ትኩረት ልክ የአራዚን እሳቤ መረዳት ትልቅ አንገብጋቢ የዩኒቨርሲቲ ጥያቄ ይመስል ማለት ነው ሁለቱም ጽሁፎቿ በአራዚ አእምሮ ዙሪያ የሚሽከረከር መሆኑ ነው ትንሽ ያለ ግን ወደ ማለት አራዚን ስታነሳ አራዚ ያነሳቸውን ሐሳቦች በተዋረድ አንድ በአንድ ተፈትሻለች ብዬ አራዚ ያቀረባቸውን ቁም ነገሮች ለኛ ታስጨብጠናለች ብዬ ነበር ያሰብኩት ግን እሷ ያን ከማድረግ ይልቅ አራዚ አንድን ሐሳብ አራዚ በየትኛው መጽሐፎቹ ላይ እንዳነሳው በዚህኛው መጽሐፍ ላይ አንስቶታል በዚህኛው ላይ ግን አላነሳው ይሄ ደግሞ የሚያመለክተው ጸሐፊው ይሄን አይነት አቋም የነበረው መሆኑን ነው የሚለው አቃራ በጣም ደካማ ነው የሐሳብ ትንታኔና የሐሳብ እድገትን ላይ አይደለም የሚያጠጣጥረችው ሰውየው የሄደበትን የእሳቤ መስመርና ጉዞ እሱ ትርጉም የለውም ለኔ እና ያ ደግሞ ለኛ ለግንዛቤ ለሐሳብ ግባታችን ዋጋ የለውና ብቻ ግን ሙሉ የጽሁፉ ዓላማ እኔ በመፈልገው አቅጣጫ የተጻፈ ባይሆንም ያው እንደነገርኩ አንዳንድ ቁም ነገሮችን ታስጨብጣለች በተለይ በኢስላም የሙተከለም ሊቃውንት የነበራቸውን በፈጣሪን ህልውና ለማረጋገጥ የነበራቸው አቀራረብ በዋናነት ኦንቶሎጂ የህላዊ ደረጃዎችን መሰረት ያደረገ አቀራረብ እንትን አይሉ አንድ የሚያውቁት ኮስሞሎጂንና ቴሊዮሎጂን የዓላማ መርን መከራከሪያንና ስነ ፍጥረታዊ ቁስ አካላዊ መከራከሪያን የሚያቀርቡት ብላ ይሄን አንድ ትልቅ ነጥብ ያገኘሁት ማለት ሌላኛው ደግሞ ፈኽረዲን አራዚ በተፍሲራቸውና በሌሎች ጽሁፎቻቸው አራት ማስረጃዎች የፈጣሪን ህልውና ለማረጋገጥ አራት የሚሆኑ ማስረጃዎችን አቅርበዋል ግን ዓላማቸው ፈጣሪ ማረጋገጥ አይደለም ፈጣሪ ማረጋገጥ የፈጣሪን ህልውና ማረጋገጥ በብዙሃኑ የኢስላም የሙተከለም ሊቃውንት ዘንድ ብዙ ማሳሰቢ ጉዳይ አልነበረም የሚል ሐሳብ ታቀርባለች አራዚ እነዚህን አራቱን የህልውናን የሚያረጋግጡ ነጥቦችን ሲያነሱ በዋናነት ያነሱበት አውድ ማለት ነው የፈጣሪን አሁን ግን ተመልከታ ሐሳቡን የሷን ሐሳብ ተመልከታ የሚያስጨንቃትን ነገር ማለት ነው የፈጣሪን ህልውና ለማረጋገጥ ፈልገው ሳይሆን ይልቁንም ያነሱበት አውድ የሚያመለክተው ከመለኮ ብቸኛ የመለኮት የአምልኮ ባለቤት አምልኮ የሚገባው ለሱ ብቻ መሆኑን ለማስረዳት ትንታኔ ሲያደርጉ ግረ መንገዳቸውን ያነሱት ነው እንጂ ለአራዚ የፈጣሪ ህልውና እንደ ጥያቄ አላነሱትም ተመልከት ኦኬ ምንድነው በጣም የሚያስጠቃ አይነት ዓላማ ነው እንግዲህ የእሳቸው ትኩረትና የእሳቸው ዓላማ ምን እንደሆነ መለየት ይመስላል የእሷ ጽሁፍ እና አራዚን ማወቅ ዕውቀት አድርገዋለች አራዚን ማወቅ ወይም የአራዚን ሐሳብ መረዳት
እሳቸውን ያሳሰባቸውን ያላሳሰባቸውን መረዳት ልክ እንደ አንድ የእውቀት መዳረሻ አድርጋ እንትን ማለታቸው ይሄ ከምዕራብ እንትን የተወሰደ የተቀዳ አይነት አቀራረብ ነውና ብዙም አልወደውም እኔ። የአራዚን ሐሳብ ግን በደንብ አድርጎ የሚተነትንልኝ ሰው ቢኖር ደስ ይለኛል። ማለት የሐሳብ ጉዟቸውን ርዕስ ይዞ መነሻውም አራዚ ምንድነው ሐሳባቸው ብሎ ሳይሆን ለምሳሌ የፈጣሪን ህላዌ በተመለከተ የአራዚ እሳቤዎች ብሎ ሲያቀርብ በትክክል መከራከሪያ ሐሳቦቻቸውን በተለይ ደግሞ ከሌሎች ተነጻጻሪ የሙተከሊም ሊቃውንት ጋር ከምዕራቡ ዓለም ከተነሱ ፈላስፋና የስነ መለኮት ሊቃውንት ሐሳብ ጋር እያነጻጸረ የሚያቀርብ ጽሁፍ ቢሆን የተሻለ የስነ ዕውቀት ዓላማ ይኖረዋል። የጥናት ዓላማቸው ብዙ ጊዜ ጽሁፎች አውሮፓ የሚታተሙ ጽሁፎች በአብዛኛው የሥርዓተ ትምህርት ዕውቀቱን የሚመግቡ ሳይሆኑ የተንሻፈፈ ዓላማ ያላቸውና ዝም ብሎ የሆነ እንትን ነገር ነው በቅንጦት አይነት ሐሳቦች ነገር የምናስበው ብዙም እና እኛ የምናነሳቸው ጥያቄ የሆኑብንን ጉዳዮች የተነተኑት ሊቃውንት ቢኖሩ ከዚህ በፊት የነሱን ሐሳባቸው ጥያቄዎቻችንን የሚፈቱልን ወይም የጀመርነውን የሐሳብ ጉዞ የሚደግፉልን ተጨማሪ ሐሳብ ትርም የሚያሳዩንን ሐሳቦቻቸውን ማንጣትና መተንተን እርስ በርስ በንጽጽር ማብራራት ነው እንጂ የሚሻለው ሰዎቹ ራሳቸው የጥናትና የትኩረት ዓላማ መደረጋቸው ብዙ ጽሁፎች አሉ። አሁን እኔ ኮምፒውተር ላይ እንደዚህ አይነት ዓላማ ያላቸው ያስቆኛል ብዙም አይመችኝም። ግን ርዕሷን የሸወደኝ ርዕሷ እንደዛ ይመስላል እና ይሄ ነው። ያኛው ግን አምልኮን በተመለከተ ያቀረበችው አሁንም ቢሆን እዛ ላይ እንደውም የመጀመሪያው የአምልኮ ዓላማ ምንድነው ከቁርአን ማለት አምልኮን በአመክንዮ ማስረዳት ማለት ነው። አላህ አምልኮ የሚገባው ፈጣሪ አምልኮ የሚገባው መሆኑን በአመክንዮ የምታስረዳው እንዴት ነው ሲባል ስለፈጠረ ነው የሚል በአጠቃላይ የቁርአኑን አንቀጽ በማንሳት ለመከራከር ሞክራለች። አራዚንም ስራዎቹን ለመጥቀስ ሞክራለችና እኔ አሁን ይሄ አያሳምነኝም። አላህ ስለፈጠረ አምልኮ ይገባዋል የሚለው በጣም ደካማ አቀራረብ ነው ብዬ ነው የማስበው። ምክንያት አለው። ምክንያቱን ልንወያይበት እንችላለን በደንብ በሰፊው ነገም ነገ ወዲያም አንተ ማስበህበት እኔም ሐሳቦች አሉኝ እና እንወያይበታል። አምልኮ አላህ ከመፍጠሩ ጋር ዓለምን ከማስገኘቱ ጋር አያይዞ አምልኮ ከተባለ ለሱ የሚገባው መሆኑን ይገልጻል። ይሄ ምን ለማስረዳት ነው? የሚገባው የሚለው ቃል ራሱ በጣም ለኔ ብዙም ደስ አይለኝም የሚገርም እና አምልኮ መታየት ያለበት ከአምላክ አኳያ ባይሆን አምልኮ ከአምላኪው ከግለሰቡ ከሰው ልጅ አኳያ ቢሆንና በዋናነት ነው የሚመለከተው አምልኮ የሚገባው ለአንድ ፈጣሪ ብቻ ነው ቢለው ሳይሆን አምልኮ ለአንድ ፈጣሪ ብቻ ቢሆን ውጤት ይኖረዋል ትርጉም ይኖረዋል የሚለው አቀራረብ ነው ለኔ ደስ የሚለኝ። ገብቷል? ቢሆን ትርጉም ይኖረዋል የሰው ልጅንም ጥያቄና ችግር ይፈች ይሆናል። ካልሆነ ከወደ ፈጣሪ በኩል ሄደህ አምልኮ የሚገባው ለፈጣሪ ነው ብትል ልክ አምልኮ ረሃብተኛ እንደሆነ ማለት ነው። አምልኮ እንዳጣ አምልኮ ለሌላ አትስጡ ለፈጣሪ ብቻ ስጡ እንደሚቆጣ እንደሚያኮርፍ የሆነ ነገር እንደሚጎልበት እየተደረገ የሚቀርበው አቀራረብ ብዙም አሳማኝ አይደለም። ይልቁንም ግን ሰው ሲያመልክ አምልኮ የእንከኑ መሙያ ነው። የአንድ ሰው የውስጡ ረሃብ የሚሞላበት የአካላዊ የመንፈሳዊ የስነ ልቦና የድክመቶችና እንከኖችን የሚሞላበት ጉድለቱን የሚጠግንበት ዘዴ ነው እና ያን ለመጠገን ሲነሳ ወደማይጠግንለት አካል ሄዶ ባልሆነ መንገድ ላይ ራሱን ከሚያደክም አምልኮ ትክክለኛ ለችግሩ የሚደርስለትን የአምልኮ አቅጣጫ መያዝ ይኖርበታል። ስለዚህ አምልኮ ከማን አኳያ ነው? ከግለሰብ እና ከሰው አኳያ ከአምላኪው አኳያ ነው መመልከት ያለብን እንጂ ብዙ ጊዜ ግን በብዙ የኢስላም ስነ ጽሁፎች ስትመለከት አምልኮ ሲቀርብ አላህ የፈጠረው ከወደ አላህ በኩል ይቀርባል። አላህ የፈጠረው እሱን ብቻ ልናመልክ ነው። አምልኮ ከሱ ውጪ ይሄ ማለት ምንድነው? እኛ ለሱ አምልኮ ሰጪ ነን እሱ ተቀባይ ነው ማለት ነው። ተመልከት
አምልኮ እኛ ጠያቂ ነን እሱ አምልኳችንን ሰምቶ ለኛ የሚሞላልን ነው እንጂ አቀራረቡ በጣም ይለያያል በጭራሽ አሁን አምልኮ እኛ ሰጪ ነን እሱ ተቀባይ ነው እንደዛ አይደለም ገብቷል እኛ አምልኮ እናደርጋለን እሱ ይሰጠናል እኛ አምልኮ እናደርጋለን እሱ ይሰጠናል ያም ማለት ነው ለኛ ድክመትና ጉድለት ይሞላልናል ነው እኛ አምልኮ እናቀርባለን እሱ ይቀበላል ልክ እንደ ደምና እርድ ለጣዖትና ለእንትን እንደሚቀርበው እና እንደዛ በቃ አይነት አቀራረባልና አምልኮ የሚገባው ለአላህ ብቻ ነው እንዴ ይሄ በአሳሳቢ ጭብጥ አይደለም አምልኮ የሚገባው ለአላህ ነው ሳይሆን አምልኮ የሚጠቅመው እና ትክክለኛውን ዓላማ የሚያሳካው ወደ አላህ ቢሆን ነው መሆን ያለበት የሚገባው ለአላህ ነው እንዴ ለአላህ ነው ከፈለክ ለፈለከው አድርጎ አምልኮን ከዛ ውጪ የራስህ ጉዳይ ነው አንተ ነው የምትጎዳው ትክክለኛው መንገድ ያላገኘውና በደንብ እናስብበታል ይሄን ጉዳይ በጣም ብዙ የቁርአኑ ሐሳብስ ምንድነው ቁርአኑ ለማስረዳት የፈለገው አምልኮን ከፈጣሪ አስገኝነት ጋር ከመፍጠሩ ጋር አያይዞ ሲያቀርብ ምን ለማስረዳት ፈልጎ ነው የሚለው እሷ ይሄንን ችግር ታነሳዋለች ብዬ ነበር ፈኽረዲን አራዚም አላነሱትም ፈኽረዲን አራዚን ነው እሷ አጣቅሳ ያወራችው አሁንም እነሱ ያሉት ምንድነው ስለፈጠረ እሱ ብቻ ነው የሚገባው ያልፈጠረ አካል አምልኮ አይገባውም የሚል መከራከሪያ ያመጣዋልና ቢፈጥርም አምልኮ ምንም አያደርግለትም ለአላህ ቢፈጥርም ምንም ይጠቅመው ነገር የለም ይልቁን አምልኮ ከኛ አኳያ ቢታይና የአቀራረቡ ቢስተካከል የበለጠ ተጽዕኖ ይፈጥራል ለአምልኮ ያለንም ግንዛቤ ይስተካከላል ብዬ አስባለሁ አብዛኛውና ለጥንት ማህበረሰብ ወይም ለአብዛኛው የሰው ልጅ ወይም ደግሞ ለአልተማረው መሀይም አላህ ቃላቶችን ሲጠቀም የቁርአን አስተናግሮችና ቃላቶችን ሲጠቀም መጀመሪያ ቃሉና የሰው ልጅ የሚግባባበት መጀመሪያ የሚገባው የቃል አገባብ ይጠቀማል የቃል አገባብ ለምሳሌ ያክል ፍትሃዊን የሆነ አምላክ ተገዙ ብሎ አይደለም የሚጀምረው ለጥንት ወይም ደግሞ ማህይማን ለሆነ ማህበረሰብ ወይም ደግሞ አብዛኛው ተራ ማህበረሰብ ግን አብዛኛው ለእውቀት ሆነ ለአምላክ ጥበብ ወይም ደግሞ ከአምላክ ጋር ለሚያደርገው የእሳቤ ጽንሰ ሀሳብን የመረዳት አቅሙ በአካባቢው ባለበት በቋንቋ እድገት ልክና በተገነዘበው በሚጠቀመው የቃላት ልክ ሲጠቀመው አብዛኛው የሰው ልጅ የሚጠቀመው ፈጣሪ የሚለውና ፍትሃዊ የሚለው ለሰው ልጅ ለቅድመ ግንዛቤ ወይም ለቅድመ እሳቤዎችና በቀላሉ የሚረዳቸውና በጀመረ የተግባባው ቃል ፈጣሪ የሚለው ከፍትሃዊ የሚለው እንግዲህ አይሆንበታል ለአብዛኛው የሰው ሲል ነው ማለት ለአሁኑ እንኳን ሙስሊም ማህበረሰብ ልማዳዊ የመጣው ማህበረሰብ አይደለም የዛሬ 500-1000 ዓመት አይደለም ለአሁኑ እንኳን ፍትሃዊ ነው ከምትለው አሌክስ ወይም ፈጣሪ ያር 30 ጊዜ ዳው 10 ጊዜ ተገባዋል አብዛኛው ተራ ማህበረሰብም ፈጣሪ በሚለው ቅርብ ቃሉ ነው ይሄ ወደ እምነት ይላል እና ይሄን ፈጣሪ ተገዙ የሚለው የቁርአን ስለፈጠራቸው እሱን ተገዙ የሚለው ቁርአን አንተ በቀላሉ ለማንኛውም ከሊቅ እስከ ደቂቅ በቀላሉ ሊገባው ይችላል ከሚል ግን ላንተ ስሜት ይሰጣል እሱ ስለፈጠራችሁ ተገዙት ነው አይደለም እንደገና እንሰማው ብዬ ነው እንጂ እንደገና አሁን ራሱ በዚህ ቅጽበት አሁን በዚህ ሰከንድ ደግሞ ብታስበው እሱ ስለፈጠራችሁ ተገዙት ማለት የውለታና አልሆነ ነገር አድርጎላችኋል እናንተም አድርጉለት አይመስልም እንደገና ደግሞ እኛ የኛ መፈጠር ማለት ነው ቆይ የኛ መፈጠር ያተለይታ እኮ አይደለም ማለት ያለበት ገብቶኛል የነሱ ሐሳብ ገብቶኛል እንደው ለኛ ምን ያህል የሚጎረብጥ እሱ እንድናየው እና ለቀጣይ ውይይት እኛም ይዘርበት የነበረው አቋም ስለፈጠረን እሱ ነው የምንገዛው ወይም ስለፈጠራችሁ እሱ ነው የምንገዛው የሚለው አቋም የተሳከለ ይሄዳል ግን ከምን አግባብ ነው
አሁን የተጠቀምኩትን ቃላትና አብዛኛውን የሰው ልጅ ያናግር ፍትሃዊ የሚለው ወይ ደግሞ ሌላ አሁን እኮ እሱ የምንገዛበት ነገር ሊኖር ይችላል። እሱ የምንገዛው የሚገባ ነው ብለን የምንሄድበት አካሄድ አለ አይደል? ያ ምክንያታዊ ያንን ይገባዋል የሚለው ቃል ራሱ እኮ ማለት ነው ብዙ ጊዜ ይገባዋል የሚለው ቃል በጣም 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 ችግር ያለበት አምልኮ የሚገባው ለአንድ ፈጣሪ ብቻ ነው የሚለው አገላለጽ በራሱ በጣም በሽታ ያለበት እና አንድ ሰው አምልኮ እንዳያደርግ የሚያዳክም ረቂቅ የሆነ ስነ ልቦናዊ ድክመት የሚፈጥር ነው። አሁን ያንተ ያስተሳሰብ መራመድ ያትየው እኮ እንራመድ ነው እንጂ ድሮ ልነግርህ ነው እንዴ? ድሮንማ አይኖርኩበት እኮ ነው። አዲስ ሀሳቦችን እናምጣ እንጂ ምለህ ድሮን ማውቀዋለሁኝ። አሁን ይሄንን እንድታጠናክርልኝ ወደ ኋላ መልሰኝ የምታደርገው አሁንም ለሰው ልጅ ጥሪ የምታደርገው በሚሰማው የጽንሰ ሀሳብ ደረጃና በሚጠቀመው ቅርብ ቃል አጠቃቀም ቅርብ የቋንቋ አነጋገር አንስተህ ነው እንጂ የምትጣራው ማለት አንተ ቆይ መጀመሪያ ቁርአኑ በዛ የነሱን የግንዛቤና የቋንቋ አጠቃቀም መሰረት አድርጎ ይሁን ሌላ አውዲ ኑሮው ገና ወደፊት ምናየው ይሆናል። ያንን አይተን ነው ታዲያ ያንን አይተን ነው እንጂ የምንፈርጀው ምንም እኮ አላልኩም። እኔ ያልኩት እኮ ቁርአኑ ይበልም አይበልም ብሎም ቢሆን አሳማኝ አይደለም ለኔ። አሁን ብሎ እያነሳው ነው። ማን ያለው ነው ታዲያ እያነሳልኝ ያለው? ማን ያለው? ፈኽረዲን አራዚ ችግሩን እሷ ፈኽረዲን አራዚን አጣቅሳ ስታወራ አምልኮ ለምን አሁን ለምሳሌ አምልኮ ለአንድ ፈጣሪ ብቻ የሚገባ መሆኑን በምክንያት ማስረዳት ይቻላል ነው እኮ የተነሳችበት ነገር ገብቷል። በምክንያት ማስረዳት ይቻላል ከሆነ ስለፈጠርኩ አምልከኝ የሚለው ምክንያታዊ አይደለም። አይደለም። እኔ ደግሞ ርዕሱን አይቼ አሁን ጥሩ አዲስ በቃ እኔን ሲረብሸኝ የነበረ ሐሳብ ልታነሳ ነው። እሷም አነሳችው ፈኽረዲን አራዚም ብለውታል ብላም አነሳችው። ለኔ ጉዳይ አይደለም፣ ሐሳብ ነው እኔ የምፈልገው ሐሳብ ነው እና ሐሳብ ነበር የምፈልገው። አንዴ ወደ እሷ ትመለሳለች፣ አንዴ ወደ ፈኽረዲን አራዚ ትመለሳለች። የማውቀውን ሲባል የከረመውን ነው ደግማ ያመጣችው። ያው ከመፍጠር ጋር ተያይዞ በምክንያታዊ ሳቢ ማረጋገጥ ይቻላል። እሱ እኛ ስለፈጠርናችሁ አምልኮ የሚገባው ፈጣሪም ብቻ ነው የሚለው በምክንያታዊ ሳቢ ማስረዳት ይቻላል ስላለች አንተ አልዋጠህም። አይደለም ርዕሱ የሚለው አምልኮ ለአንድ አምላክ ብቻ ለአንድ ፈጣሪ ብቻ የሚገባው መሆኑን በምክንያት ማስረዳት ይቻላል። በምክንያት ማስረዳት ይቻላል የሚለው ደግሞ ለሚለው አራዚ ከመነሻው ገና ጽሑፋን ሀብላ ሲጀምር ቁርአንን ለመረዳት ከአመክንዮ ውጪ ሌላ መንገድ እንደሌለ ምናምን ይሄን መንደርደሪያ ጥሩ በተለይ የዕልመል ከላም ሊቃውንት የሄዱበትን የስነ ዕውቀት አቀራረብ እኔም እንስማማበት ነው። በጣም ጠንካራ ነው። ፈኽረዲን አራዚም የሄዱበት በጣም ቆንጆ አቀራረብ ሄደችና ይሄን አቀራረብ ተከትሎ ቁርአንም አምልኮ የምናመልክበትን ጠንካራ ምክንያት አሳማኝ የሆነ ምክንያት ገልጿል አለችና ፈኽረዲን አራዚን አጣቅሳ ይሄን አንቀጽ ጠቀሰች። ስለፈጠረ አምልኮ ለሱ የሚገባው መሆኑን ምን ማለት ነው? አሁን ይሄ ምክንያታዊ ነው ወይ ይሄ አሳማኝ ነው ወይ ብለን ስናየው ለኔ አሳማኝ አይደለም እና የጥያቄን አልፈታልኝም። ጽሑፉን አንስቼ ሳወርደው መልሱን ስለፈጠረ ነው ማለት አምልኮ የሚገባው ለአምላክ ወይም ለአንድ ፈጣሪ ነው የሚለው ምክንያታዊ መልሱ ስለፈጠረ ነው ማለት። ስለፈጠረ ቁርአኑን አጣቅሳ አስቀመጠች። ቁርአኑ ደግሞ ነው የምለው ቁርአኑን በዚህ መልኩ ብቻ ላንረዳው እሷ የምትለው መልስ ተከትሎ አይደለም እንደዛ ያለው ነው ብዬ አላምንም። እኔ ነው ብዬ አላምንም። ምክንያቱም ለእኔ ስሜት አይሰጥም። አሁን የምዘረዝር ነገሮች እንደውም ያጣቀሰ ሊሆን ይችላል። እውነት ነው። አሁን አንተ ያልከው አንድም የህብረተሰቡን የመረዳት ደረጃም
አስተና ቋንቋ ነው የሚለው እንደ አንድ ሃይፖቴሲስ ማለት እስከምናረጋግጥ ድረስ አንድ ሌላኛው አማራጭ ደግሞ ጭራሽ ሌላ አውድ ይዞ ነው የመጣው የቋንቋም ጠፍቶትም ሳይሆን ይሄ የህብረተሰቡንም ሳይሆን የህብረተሰቡን የመረዳትና የቋንቋ አጠቃቀም ተከትሎ ሳይሆን አውዱ የመጣበት አውድና አገላለጹ ምክንያት ለማቅረብ አይደለም እሱንም የምናመልክበትን አምልኮ ለሱ ብቻ የሚገባው ስለፈጠረን መሆኑን ለማስረዳት ሳይሆን ሌላ ለማስረዳት የፈለገው ሐሳብ ይኖራል የሚልም እኔ ሃይፖቴሲስ አለኝ እሱን መፈተሽ ያስፈልጋል ይሄ ከውቀት የተነሳ ስለሆነ ከውቀት የሚነሳ ከውቀት ከማረጋገጥና ግን ማለት ነው ግን ወደ ቁርአኑ ፍተሻ ወደፊት ሳንገባ በፊት ባሁን ባለውበት ሰዓት ዛሬም ካሁን በፊትም ማለት ነው አላህን የምናመልከው ስለፈጠረና ብቸኛ ከሱ ውጪ ፈጣሪ ስለሌለ ነው የሚለው አቀራረብ 100% ለኔ ስሜት አይሰጥም ፈጽሞ ስሜት አይሰጥም እንደውም ግንኙነታችንን በአምላክና በሰው መካከል ያለውን ግንኙነት ማለት ነው የከከይ ልከክህ እና በጣም የወረደ ዝቅ የሚያደርግ አቀራረብ ነው የሚሆነውና እንዲሁም የአምላክንም ደግሞ ደረጃና በትክክል እንደውም ከኛ አምልኮ ምንድነው የሚለውን ጽንሰ ሐሳብ ጨርሶ የዘነጋ የአምልኮ ጽንሰ ሐሳብ ጨርሶ ከናካቴው ፈጽሞ ግንዛቤ ውስጥ ሳይገባ የተያዘ ነውና በጥቅሉ የቁርአኑን እንትን ዘብሹኛል እና አንተ ይሰጣል ወይ ስሜት ቶ ያንን ወደፊት እንፈትሸዋለን ምን ነው የረበሸ በልበላ ነው እሱ ነው እንደምታቋቋው እና ምን አለ በጥቅሉ እኛው የተለያዩ ነገሮችን እየተጠቀምነ የተለያዩ ሳቢዎችን እየተጠቀምነ እኛው እየተሳሳትን እኛው እየፈረጅነ እየሄድነ መጨረሻ ላይ በራሳችን ሃይፖቴሲስ ወይም ደግሞ በራሳችን ጭፍን እምነት የሆነ አቋም ይዘን ስንቸገር ኖረናል አሁንም ደግሞ ማረጋገጥ በሌለበት ሁኔታና ዕውቀቱን መሰረት ባላደረገ ሁኔታ የተወሰኑ ነገሮችን የተወሰኑ ምክንያታዊ ሳቢዎችን ይዘን ወደ ፍረጃ እንኳን ባንገባ የተወሰነ ነገር ይታይብናል የተወሰነ ምልክት ይታይብናል ማረጋገጡንና የሆኑ የተለያዩ ምንጮችን ከማያታችን በፊት ማለት ነው ስለ አንድ ጉዳይ ስለ አላህም ቁርአን አገላለጽ አንቀጾችም ይሁን ስለ ሌሎችም ሰዎች ግለሰቦች ምክንያታዊ ሳቢ ምንጭነት የሚሆን ጥናት ባደረጉ ሰዎች ላይ ማለት ነው ይሁን ወደ እነዛን አሁን የምትፈትሸው አፈታተሽ ጥሩ ነው ያለ ከወዳም ከወዲም ያሉትን እኔ እኮ ያልኩት የራሴ እንዳልገባይ ብቻ እኮ ነው አሁን እኔ እኮ ያልገባይ ለመሆኑ ከኔ በላይ ከኔ በላይ ምስክር የሚሆን የለም እኔ የተገለጸ ሐሳብ ከዚህ በፊት ቁርአን ላይ ተቀምጧል ተብሎ የተነገረን ሐሳብ ወይም በትርክት ሆኖ በቃ የኢስላም የስብከትና የመጽሐፍት የማንኛውም ትርክት ሆኖ የከረመው ምንድነው እኛ አላህን የምናመልከው ለምንድነው አንድ ፈጣሪን የምናመልከው የሚለው መልሱ አልተመለሰም መልሱ በእምነት ጫናና ሽፋን ውስጥ ሆኖ ምክንያታዊ ፍተሻ እንዳይደረግበት ሆኗል የሚለው እኔ ደግሞ ዛሬ አዲስ እትም ነው ይሄ ከ3 ቀን በፊት የታተመ ጽሁፍ ነው ይሃና ጥያቄውን ስታነሳው በጣም ነው የደነገጥኩት ጽሁፉን ሳይው ምክንያቱም ይሄ የዘመናት ጥያቄ በቃ ልታነሳው ነው ብዬ ፈኽረዲን አራዚ አንስተውት ነበር ማለት ነው በደንብ አልተፈተሸው ነው እንጂ ብዬ ሳስብ እሷም ያው ተመልሳ ሁሉንም ነገር ቁርአን የምንረዳው በአመክንዮ ነው ኢቭን አምልኮ እንኳን በአመክንዮ ነው ልንገነዘበው የምንችለው ለዚህ ደግሞ ማስረጃው ይሄውና ስለፈጠርኳችሁ ሌላ የፈጠረ መፍጠርም የሚችልም ስለሌለ አምልኮ የሚገባው ለፈጠረ ነው እንጂ ላልፈጠረ አምልኮ አይገባውም የሚል እዛው ቁርአን ላይ የተቀመጠውን ጥሬ መልእክት
አራዚ ብለውታል ብላ አስቀመጠች ማለት ነው። ይሄንን በግራ በቀኝ ብላ እየተሽከረከረች በዛ በዚህ ማለት እንጂ የጨመረችው ያመጣች ይቺ ፋጦና ትያልኳን ይለም አናውንቶና ምዕራባዊ ምናምንቶና ፋጦና ትጂ ይሄንማ እዚህ ተያሉና አይደል እንደ ሴቶች እነዚህ ጅልባብ ለብሰው አዎ ነው እኮ ማለት አይ እንደው እኔ ብዙ ጊዜ ሐሳቡ ዱቄት ነው ማለት ይሻለኛል። ሰውየውን ምን አለ መሰለህ ያው እንግዲህ እዚህ ላይ ማሰብ ያለበት አጥሚ ተብላ ያ ብዙ መጽሐፎች ያገላበጠ ይያለ እንደውም በአንተ መጽሐፏ ወደ 30 ፔጅ መታየት መቻሉ እድለኛ አይደል? የታተመው እኮ ጆርናል ኦፍ ቁርአን ስተዲስ ለንደን በዩኒቨርሲቲ ኦፍ ለንደን በቢገኝ እና በርግጥ እሷ ብቻ አይደለችም። በጣም ኮተት የሆኑ ኦሪየንታሊስቶችም የኢስላም ምሁራንም አሉ የሚጽፉትን ሐሳብ አንስተው የሰው ልጅ ከምክንያታዊ ሐሳብ የሚነሳበት ጠቅላላ የጥናት ብቃቱና እይታው የሚነሳበት አጠቃላይ ምክንያታዊ ሐሳቤው ምን ያህል ፐርሰንት ምን ያህል ማህበረሰብ እንደሚሸውድ አንተ ስነቅተህ ነው። እውነት ነው። አንተ ስነቃበት ብዙ ነገሮችን አጥንተህ ሁኔታዎችን አሁን እንግዲህ ጽሁፍ ነው ምሁር ነው ብሎ ስንት ብዙ እኮ በህብረተሰብ ላይ ተጽዕኖ የሚፈጥራል ማለት ነው። ሆነ ነው አጠቃላይ ዓለም ሙስሊም እየተመራ ያለው በእነሱ በሱ በእውነት ነው እና ከዚህ አንፃር ይሄ ምክንያታዊ ሐሳቢ የራሱ የሆነ መርህ የራሱ የሆነ ትንታኔና ጥልቅ የሆነ ግንዛቤ ከእውቀት የተነሳ እና አጠቃላይ ሚዛናዊ መርሁ ሊያስፈልገው የሚገባ ነው። ራሱ ምክንያታዊ ሐሳቢው ራሱ ሌላ መመዘኛ አንተ ባመዝነው አሁን ይሄ ምክንያታዊ ሐሳቢ ብዙ ትሪሊየን የሚሆን ህዝብ ይዟል። ብዙ በቃ ተከታይ እና በዚህ ምክንያታዊ ሐሳቢ ደግሞ ሌሎች ምክንያታዊ ሐሳቢ ተፈጥረዋል። ሌሎች አንዱ ምክንያታዊ ሐሳቢ በጣም በዋናነት ጥሩ ሆኖ ያለ እንደገና ሌላ የሚፈጥረው ሌላ ደግሞ እንከን ይኖራል። ደግሞ ያኛው የሚፈጥረው ሌላ እንከን ይኖራል። በሌላኛው ግለሰብ እንደ ምክንያታዊ ሐሳቢ ሆኖ ሲሄድ እንደገና ያንኛው የሚያይበት እይታ በጣም ከወረደ በጣም እሱ ከሚፈልገው አሁን ከአራዚ ያሰበውን ሐሳቤ እንትን እሷ በምትፈልገው መልኩ ቀርጻ ታስቀምጠዋለች። ለማስቀመጥ ትሞክራለህ። ያው ሁላ ጥናት እያጠናች እንደገና ደግሞ ምክንያታዊ መልስ ነው ስለፈጠረ ነው የምንገዛው ብለህ ታስቀምጣለህ። እንግዲህ አሁን እኮ በጣም ሲጀመር በጣም አጀማመሩ የሙተከሊሙን የእውቀት ትውፊታቸውና አሻራቸው በተለይ አመክንዮን መሰረት ያደረገ እንደሆነ ተቅሪድ አሁን ቅድም ያልኩን ሐሳብ ራሱ ከዛ እኮ ነው ያገኘሁት። ቁርአንን አጣቅሶ ጥሩ አጀማመር በጣም ቆንጆ የመጀመሪያዎቹ 8 10 መንደርደሪያው እኮ ነው ዋናው የጽሁፉ አስኳል የሆነው ነጥብ ላይ መፍትሄ ልትሰጥ እየተንደረደረች መግቢያ እየሰጠች ነው። ስለ አራዚ ያስተዋወቀች ነው ስለ ስራች አሁን ያንን ሳይደሳለኝ አገባቡ ማለት ነው። እና እሱን አየውና ቆንጆ ሐሳቦች ማሻአላህ ያልኩና ከዛ በኋላ አንቀጹን ስታነሳው አንቀጹን ይሄ እንግዲህ ይሄ አንቀጽ ላይ ጉዳይ አለ። ይሄ አንቀጽ ምንድነው አሉ አራዚ እኔ አንቀጽ ስሜት አይሰጠኝም ብለው ከሆነ ለጥያቄ መፍትሄ ሊሰጡኝ ነው ማለት ነው ብዬ ስል ወደ ምን ይገባሉ? ወደ አንደኛ ወደ ቀዳሚ መንስኤና ወደ ካልአይ መንስኤ ቀዳሚ መንስኤና ካልአይ መንስኤ ወደሚባለው ፈርስት ኮዝ እና ሰከንደሪ ኮዝ ወደሚባለው ወደ ምን ሐሳብ ገባችን? ወደ ሌላ አቅጣጫ ማለት ነው። አምልኮ ፈጣሪን ማምለክ ምን ያህል በአመክንዮ ሊደገፍና የሰው ልጅ በአእምሮ ጥንካሬ ራሱን ሊያበረታታና ወደ አምልኮ ተጠናክሮ ሊገባ ይችላል የሚለው መንገድ ትታ ምን የሚሉ አሉ? ስለፈጠረ ከተባለማ በስነ ፍጥረት ውስጥ የሚፈጥሩ አሉ ሌሎችም ሁለተኛ ፈጣሪዎችን ተመልከት። ሁለተኛ ሰከንደሪ ኮዝስ ወይም ካልአይ መንስኤዎችን ማለት ነው። ካልአይ መንስኤዎችን እነሱም ፈጣሪ ናቸውና ለነሱ አምልኮ ይገባል ማለት ነው ወይ ብለው ለሚሉ ሰዎችም አራዚ በጣም ሰፊ ማብራሪያ ሰጥተዋል በሚል አሳሳቢ ላልሆነ ይሄ ግልጽ እኮ ነው። አላህ ፈጣሪ ነው፣ የመጀመሪያ መንስኤ ነው። ሌሎች መንስኤዎች አሉ በምድር ውስጥ በስነ ፍጥረት ውስጥ። ስለዚህ
አምልኮ ለሁለተኛ መንስኤ ማድረግ አይቻልም። ለቀዳሚው ለዋናው ለጠቅላይ ለሆነው ሁለንተናዊ ለሆነው መንስኤ ቢደረግ መደረግ ይገባዋል። ምክንያቱም እሱ ስለፈጠረ የሚል አሁን አቅጣጫውን ስቶ ወደ ሌላ እኔ መልስ ይሰጠኛል ብዬ ባልጠበቅኩት መንገድ ጽሁፉ ሄደ ተጓዘ ማለት ነው። አሁን እንግዲህ ሁለተኛ ፈጣሪ የሾፈራት ልትይዝ ነው ማለት ነው። አሁን ጥያቄው አሳሳቢው ጥያቄ ምንድነው? ሁለተኛ እንደ አራዚን እሷ አጣቅሳ እንዳስቀመጠችው በጣም ትልቁና አሳሳቢው ጉዳይ ማለት ነው ሰዎች አንደኛው መንስኤ ባለበት ሁለተኛ መንስኤዎችን እያመለኩ ነው ማለት ነው። አዎ እያመለኩ ነው። ሁለተኛ መንስኤ እሷም ሁለተኛ መንስኤ ሳይኖራት ይቀራበ ነው እና ከላይ ሆነ የጋለበችው ወይ ሾፈራት እንደው በሌላ 10ኛው 20ኛው 30ኛው ገጽ ገባ እንደው ወደ ጉዳዩ ሳትመለስ ወደ አውዲስ እና ዞሮ እኔ ግን አሁንም ድረስ ይሄንንም አነበብኩኝ ሌላም ሰው ሰበከ አልሰበከ አላህን የምናመልከው ለምንድነው የሚለው ለአምልኮ ምንድነው ቅድም ነገር ያለው መሐመድ ሂጃብ የሚባል አንድ ወጣት ልጅ ለንደን የሰጠው ትርጓሜ በጣም እንግዲህ ዝሩ ታዋቂ ናት አጥኒና ብለህ ነው እንጂ እኔ ታዋቂ ናት አይደለም እንደዛ እኮ አይደለም ታዋቂ ምንም ምክንያታዊ ሐሳቤ የደረደረ ሁሉ ከሱ በመነሳት እንኳን እሱ አልኩ አሁን እኮ ፈክረዲን አራዚን እኮ ስማ አንድ ልንይዘው የሚገባው ነገር ቢኖር ምንድነው ታዋቂነትና የዘርፉ ተመራማሪ መሆኑን እኮ ላትክድና ልታረጋግጥ ትችላለህ። ግን ይሄ ማለት በሚነሱ ዝርዝር ጉዳዮች ላይ ግለሰቡ የሚያነሳው ሐሳብ ሁሉ ጊዜ ጽኑ ነውና መሪ ነውና ህብረተሰብ ይመራል። እንኳን እሱ አልኩ ፈክረዲን አራዚም ኖ እንደዛ አይደለም ዓለምን ሁኔታ ስትመለከት እንደዚህ አይደለም። ምክንያቱም ሙተከሊሙን ስታያቸው ፈጽሞ ማጠብቀው ህጸጽና ባልሆነ አቅጣጫ ይሄዳሉ እና በሌላ ሁኔታ ደግሞ ከፍተኛ የሐሳብ ልቀት እና ከፍታ የሚያሳዩ አሉ። የሰው ልጅ ባህሪው እንደዚህ ነው። ከዚህ አንፃር ነው ምክንያታዊ ሐሳቤ ስትለኝ ከዚህ አንፃር ነው እንጂ ጭራሽ ሙልጭ አድርጌ ቁርአን እንደውም ምክንያታዊ ሐሳቤ እኮ ይኸውልህ ግላዊነት ባህሪ ያለውና ለህጸጽ የተጋለጠ ነው። ግን ምክንያታዊ ሐሳቤዎቻችንን የምናጠናክረው እኮ የስነ ጽሁፍና የእውቀት መድረክ መክፈት እኮ አላማው እኮ ነው። ስነ ጽሁፍ እኮ እየተጋገዘ በግራም በቀኝም በምስራቅም በምዕራብም ከዛም ከዚህ ለዛ እኮ ነው አንድን ጸሐፊ ብቻ አንብበን በአንድ የጥናት ዘርፍ ላይ ብቻ ወጥ የሆነ የማያዳግም አቋም እንደያዝን አድርገን የምናስብ እኮ የተሳሳተ ነው። ይልቁንም እኔ እኮ የምለው የሙዕተዚሊን የአሽዓሪን የሁሉንም የእውቀት እኛ እኮ ታዲያ ምክንያታዊ ሐሳቤን እየተቀበልን ነው ሙሉ በሙሉ ያለው ከምንድነው ከአጥሬዎች እንኳንና ከውቅ የስነ ጽሁፍ እርገት ጋር ከውይይት መድረስ ሳይሆን ከተራው እንዲያለ ከተራው ወጣት ከተራው ዳይና መንዙማ እና ከዛ ሁሉ ምክንያታዊ ሐሳቤን እየሰበሰብን እቺ ሰው በቃ የተናገረችው ነገር ትክክል ነው። ከዛም አንድ አቋም ከያዘ ከዛም አንድ የሆነ ግንዛቤ ምክንያታዊ ሐሳቤ ከያዘ ለምን ግብአት እንደሚል ሳናውቅ ስለ ምክንያታዊ ሐሳቤ መርሆ ሳናውቅ አካሄዱ ለምን ውስኖች ያስፈልጉ ውስኑ እኮ የተቀመጠው ምክንያታዊ ሐሳቤ በአቂዳ በኩል የአቂዳ ዘርፍ ነው ብለኛል። ምክንያታዊ ሐሳቤ የአቂዳ ንዑስ እንትን ነው ያው በንዑስ ነው ያስገባው በንዑስ የርዕስ ጥናት ዘርፍ ነው። አንድ የአቂዳ የጥናት ዘርፍ ነው። ብዙ የጥናት ዘርፎችን አካቶ እንደሚይዝ ነው አቂዳ ማለት። ምክንያታዊ ሐሳቤ ግን አንድ የራሱን የቻለ የጥናት በአቂዳ የእውቀት ዘርፍ ውስጥ የሚገኝ የጥናት ዘርፍ ነው ብለኛል እና የተለያዩ ውስኖችን ስንጠቀም የተለያዩ ውስን ጥናቶችን በምንጠቀምበት ሰዓት ያለን ስለ እውቀት ግንዛቤ ስለ ምክንያታዊ ሐሳቤ የሚሆን ስለ ማንኛውም ጥልቅ የሆነ ሐሳቤና አመለካከት በጣም ግልጽና መነሻ እውቀት መነሻ እንደ ጥበብ ነው የማየው እኔ በቃ ትልቅ ጥበብ ነው እና ከዛ ጥበብ በመነሳት የምናዳብራቸው ምክንያታዊ ሐሳቤዎች አሉ። እንደገና ደግሞ ከጭፍንነትና እንደዚሁ ስሜታችን ቦግ ብሎ ገና ማሰብ ስለቻልና ነገሮች
ወይም ቁሱን ከሐሳብ ጋር ያጋጭተን በተለምዶ ሆነ በምንድን ባገኘናቸው አቅላችን በማይቀበለው መልኩ እየፈረጅንና ሸውሴን አንዴ እንደው እስካሁን ድረስ ማለት ነው በህይወቴ መጽሐፍ አንብቤ ሰውም ዲስኩርስ ሲሰጥ ሰምቼ መልስ ያላገኘሁለት ጥያቄ አለ። አንድ የቁርአን አንቀጽ አለ። የሚገርም ግን እኔ መልሱን አውቀዋለሁ። የማንም ሰው መልስ አያረካኝም። እኔ የኔን መልስ አንድ ሰው እንደው ያነሳታል አንድ ቀን ወደፊት ያነሳታል ብዬ እኔ አለ እስካሁን ድረስ የምጠብቀው እንትን አለ። ግን ምክንያቱም አያረካኝም። በተለይ ያም አንቀጽ ግልጽ ነው። ያንም አንቀጽ ምንድነው ሱረቱ ተውባ ላይ የሚገኝ እንትኖችን አላህ ቃቲሉ الذين لا يؤمنون بالله ولا باليوم الآخر እነዛን በአላህና በመጨረሻ ቀን የማያምኑትን እነዛን ተዋጓቸው ብሎ ምን አህሊ الكتاب ብሎ ምን اليهود والنصارى ከነዛ ከመጽሐፍ ከተሰጡ لا يؤمن بالله ولا باليوم الآخر በመጨረሻው በአላህም ሆነ በመጨረሻ ቀን የማያምኑትን ከነዛ ከአህሊ الكتابዎች ይልና ዩኒቨርሳል የሆነ ዓም የሆነ በታሪክ በአውድ ውስጥ ያልታጀበ ማንም ምዕራባዊ ኦሪየንታሊስት አንስቶ ማንም ሙስሊም አጥጋቢ መልስ አይሰጥበትም እስካሁን ድረስ። ግን እንደው አሁን እኔ መጀመሪያ እኔም ጥያቄ ነበረኝና ቆይ ይሄን ነገር በአውድ ውስጥ አሁን ለምሳሌ ቁርአኑ አንቀጽ የሚለው ምንድነው አቅምሷቸው ነው እነማንን ሲል እነዛ ያውጓችሁንና እናንተን ከቤታችሁ ያስወጣችሁ ምናምን አይደለም የሚለው ለውጊያው ለኛ እንድንወጋቸው ዋነኛው እንደ ዒላ የተቀመጠው በቁርአኑ አንቀጽ ላይ በአላህና በመጨረሻ ቀን አለማመናቸው ነው። እና ባለፈው ለንደን ላይ አንዱ ሙስሊም ሊቅ ምን ብሎ ጠየቀው። እኔ እንግዲህ አሁን እሱ ሲጠይቀው ምንድን ንገረኝ ይሄ አንቀጽ የሚለው ንገረኛ ነው። የናንተ አሁን ለምሳሌ ላኢክራህ ፊዲን በሃይማኖት ማስገደድ የለም ምናምን እያላችሁ ተሰብካላችሁ አይደለ? ያንን ተወውና ይሄኛው በሃይማኖት ማስገደድ እንዴት የለም የሚወጉበትን ምክንያት ስለወጓችሁ ሁጋችሁ መቼ ይላል። ስለወጓችሁ ሁጋችሁ ሳይሆን የሚለው እኮ ሐታ ይዕጡል ለናንተ ግብር ታክስ እስከሚከፍሉ ድረስ በእጃችሁ ስር ተገዥ ሆነው እና ጂዚያ እስከሚከፍሉ ድረስ እነዛ በአላህና በመጨረሻ ቀን የማያምኑትን ከአህለል ኪታብ የመጡትን ከአህለል ኪታብ የሆኑትን ውጓቸው ይላል። ዒላውንም አስቀምጧል። ግዴላቸው ነው። ተዋጓቸው፣ ተጋደሏቸው። ቃቲሉ الذين ነው ቃቲሉ ነው የሚለው አንብበው ሱረቱ ተውባ ነው። ሱረቱ ተውባ ነው አንብበውና እንዴት አድርገህ አውዳዊ ነው ምናምን እያለ ለማብራራት ሞከረ። ሰውየው ሙስሊሙ ሊቅ ነውና እሱ ለማብራራት ሲሞክር አንቀጽ አይጠቅመውም፣ አይረዳውም። አንቀጹ ራሱ አውዱንና ምክንያቱ ዒላው የውጊያውን ዒላ ቁልጭ አድርጎ ነው አላህ ያስቀመጠው። አሁን እስቲ እንትናን እናንብብ ኢብኑ ከሲር እናንብብ ምናምን ተባለና ኢብኑ ከሲር ተከፈተ ማለት ነው። አዳምጥ። ኢብኑ ከሲር ሲከፈት ኢብኑ ከሲር ላይ ምን ይላል? የሐንቀጽ የወረደው አለ ኢብኑ ከሲር አስባበ ኑዙልን ሲናገር የሐንቀጽ የወረደው የሮማ ኢምፓየር የገሳን መሰለኝ ስማቸው የገሳን የአረብ ጎሳዎችን ወግተው ወደ ሙስሊሙ ድንበር አቋርጠው ገብተዋልና ነብዩ የተቡክ ዘመቻ ማለት ነው ባጭሩ የተቡክ ዘመቻ ነውና ነብዩ ለአንድ ወር ሙሉ ከቤታቸው ሳይወጡ ዱዓ አድርገውበትና ተጨንቀው የመጣ ጦር ነበርና ያን ጦር ለመዋጋት ሲነሱ ያን ጊዜ ነው ይህ አንቀጽ የወረደው ይባል። ስለዚህ ሮማውያን ደግሞ ክርስቲያን ናቸው። ስለዚህ አንቀጹ የወረደው በዛ ሰዓትና ነብዩ ሊዋጉ በሄዱበት ወቅት ስለሆነ ሊወጓቸው የመጡትን እና ታዲያ ከአህለል ኪታብ ጥሩ በዛ ሰዓት ከሆነ ኢብኑ ከሲር ይሄን ይላል። ይሄን ሲገልጽ በዛ ሰዓት ከሆነ
አንቀጽ እኮ የሚለው እንደዛ አይደለም አረፍተ ነገሩ እኮ የሚለው እነዛ በመጨረሻ በአላህ ያላመኑትን በእናንተ እጅ ተገዥ ሆነው ግብር ከፋይ እስከሚሆኑ ድረስ ውጓቸው እኮ ነው የሚለው ስለ ውጓችሁ ለምን አይልም እንደ ብሎ ይመልስለት እና ምንድነው አውድንና አስባብ ኑዙልን ስታቀርብ ማለት ነው በቁርአኑ ግልጽ ቋንቋ ሊሻርና ሊወገድ አይገባውም ከቁርአኑ የቋንቋ አጠቃቀም ጋር መጣጣም መቻል አለበት አውዱ ራሱ እኔ ግን ያን ያቀላለጽ ቁርአን እንደዛ ብሎ አላህ የሚገልጽበት ምክንያት ለምን እስኪ ሌሎች ቦታዎችን እንፈትሽ ብዬ ከሲርም ተገልጦ አልተመለሰለት እንደዚህ ብሎ መለሰለት አልኩ ቁርአኑ የወረደው ሮማውያን በመጡ ጊዜ ነው ስለዚህ አውዱ ሊወጓቸው የወጡት ማለት ነው ብሎ ተረጎመለት ሙስሊሙ እኮ ከኢብኑ ከሲር ገብቶ ኢብኑ ከሲር ገብቶ እና ይሄም አልመለሰም አያጠግበውም ለክርስቲያን ነበር የጠየቀውና ለክርስቲያኑ አያጠግበውም ለኔም አያጠግበኝም መልሱ እኮ እንትን አይደለም በቃ ኢብኑ ከሲር ላይ የተቀመጠው እንትን ለዚህ አያት አጥጋቢ አይደለም በጭራሽ እና እኔ ክርስቲያኑ ባያጠግበው ሙስሊም ነኝ ብዬ መጥገብ ይችላል ከፈለኩ ግን አያጠግበኝም እኔንም እንኳን አይደለም እኔ የሰውየውን እንትን ሳይሆን የሰውየውን መልስ እንደው አገኘሁ ብሎ መንከራተቱንና ማቅረቡን ሳይሆን የቀደመኝ ኢብኑ ከሲር ላይ የሰፈረው ይሄ ነው ተብሎ መቀመጡ ይሄ ቁርአን አንቀጽ ወረደ በዚህ እንትን ነው ተባለ በቃ በቁርአን አንቀጽ ሲወርድ ቁርአኑ አንቀጽ ላይ ኢላውና ምክንያቱ ነገርኩ እኮ አም ነው የቁርአኑ አገላለጽ አም ነው በሁኔታዎች የታሰረ አይደለም ሊወጓቸው የመጡትን ምናም ብሎ በታሪክ አውድ ውስጥ አይደለም አላህ የገለጸው እነዚያ እንዲህ ያረጉትን የሚወጉበትን ምክንያት ገልጾ እኮ ነው የሚወጉበትን ምክንያት አላህ በቃል በቃል በቁርአን ውስጥ እየገለጸ አንተ ታሪክ ብትገልጽ ምን ብሎ ይሰማሃል አንድ ሰው ይሄው በታሪክ መነጽር ወደ ኋላ ሄደ ይሄው ይሄ አንቀጽ የወረደው በዚህ ጊዜ ስለሆነ የተወጉት በዚህ ምክንያት ነው አልክ ታሪክ አጣቅሰህ አዳምጠኝ አምነው እንደ ግን ይሄ የቁርአኑ አገላለጽ ግን አዳምጠኝ የቁርአኑ አገላለጽ የሚለው ውጓቸው አለና የሚወጋበትን ምክንያት አስቀመጠ ኢላውን አስቀመጠ አሁን ይሄኛው ሙስሊሙ ደግሞ ምን ብሎ ለማብራራት ሞከረ የሚወጉበት ምክንያት አንቀጹ የወረደው ሮማውያን ሊወጉ በሄዱበት ጊዜ ስለሆነ ይወጓችሁን ለማለት ነው ብሎ አስቀመጠለት አንተ ለምን ቁርአኑ የሚያቀርበው ምክንያት ለምን አለው አሁን ያስቸጋሪ ነው አውዱ ከቁርአኑ አገላለጽና አነጋገር ጋራ በመጣጣም ይኖርበታልና እኔ ግን አዳሬ ስመረምር ያን ታሪክ ጋር እንዴት ሳይገጣጠም ቀረ መጣጣም ማለት አገላለጹ ወይ ደግሞ አላህ እንደዛ ያለ የሚገልጽበት ምክንያት ምንድነው ብዬ እኔ ብቻዬን ራሴ ስመራመርና ሌሎች አንቀጾችን ስፈትሽ አድር ያቃለሁኝና መጨረሻ ላይ ግን ለራሴ መልስ እኔም እንደዛ ነው ማረገው ማለት ይሄ ቁርአን ወረደው እነዛ እንትኖች እንደዚህ ባደረጉበት ጊዜ ከሆነ በተለይ የወረደው እንደዛ ከሆነ ደግሞ ይኸውልህ እንደዛ ከሆነ የወረደው ደግሞ አውዱን የሚያፈርስ አገላለጽ መኖር የለበትም ነው እኮ ማለት አውዱን የሚያፈርስ ለአውድ ተገዥ የሆነ ቋንቋ መሆን አለበት ቋንቋው በአውድ ውስጥ ለማስገባት አውዱን ስታስጠጋው የሚገፈትርህ ከሆነ አንቀጹ አስቸጋሪ ነው ያን እና ሰውየው የሚያምነው ያንተን አውድ በሐዲስ የመጣና በኢብኑ ከሲር ውስጥ የተዘገበ አውድ ሳይሆን ቃል በቃል ቁርአኑ ያለው ነው መጀመሪያ ቅድሚያ የሚሰጠው ደግሞ በዛን ጊዜ የወረደ ያን ነገር ምክንያት የሚያደርግ ከሆነ ካሳርጎ ያንን ወቅትና ያንን ክስተት ካሳርጎ ወደፊት ያመጣው ይገባ ነበር አኻስ አይደለም አገላለጹ በዚህ ታሪክ አጋጣሚና አይጠቅስም ወይ ደግሞ ለምሳሌ አሁን ለምሳሌ ኢላውን ባይገልጽ ችግር የለውም በአውድ ውስጥ ማስገባት ይችላል ኢላው እነዚያ ክርስቲያኖችን በእናንተ ቁጥጥር ስር ሆነው ጂዚያን እስከሚከፍሉ ድረስ ውጓቸው ቢል አላህ እነማንን ክርስቲያኖች ትላለ አይደለም እንዴ ቆይ
እነማንን እያለ እንደሆነ ለማወቅ ቁርአኑ የወረደበትን ጊዜና የወረደበትን ሁኔታ እናጥና ብለህ የሙፈተፍሲር ስራዎችን አይተህ አስባበ ኑዝልን ትፈትሻለህ አይደለም እንዴ? አላህ ኢላውን አስቀመጠ ነው ማለት ኢላውን ሳይገልጽ ዝም ብሎ ኢላውን ሲያስቀምጥ ይሄው ሊወጉ የመጡትን ማለቱ ነው የወረደበትን ጊዜ ስናይ በልታ ስረስ ስትሞክር ሊወጉ የሚገባትን ምክንያት እኮ አስቀመጠ ቁርአኑ ይላል። ቁርአኑ ለምን አንተ ቢኖር ቁርአን ብታዩ ደስ ይለኝ ነበርና እኔ ለማለት የፈለኩት አሁን ባጭሩ ብዙ ጊዜ ቁርአን ሲብራራ ሙተከሊም ይሁን ሙፈሲር ይሁን ምን ይሁን እኔ ካልገባኝና ካላሳመነኝ እኔ አላሳመነኝም ቢያንስ እኔ አለመረዳቴን ከኔ በላይ የሚነግረኝ ሰው የለም እና ይህ አይነት ቀና የሆነ አቀራረብ ሊኖረን ይገባል ልናዳብር ይገባል ነውና ምላሽ መፈለግ አንድ ትልቅ ሊቅ ስላለው በቃ ራስን ጭፍን አድርጎ ተገዥ አድርጎ እኔ ማን ነኝ ይሄን ያህል አልገባኝም የምለው እንዴ ለኔ ስለኔ ያለመረዳት እንኳን ሌላ ሰው ሊነግረኝ ነው ማለት ነው። የተቅሊድነት ተቅሊድ በጣም ስር ከመስደዱና ጨቋኝ ከመሆኑ የተነሳ ኢቭን እኔ እንኳን ለመረዳቴ እስከምጠራጠር ድረስ ተመልከት በጣም ይከብዳል ይሄና ይሄ በጣም አስቸጋሪ ነው ሸውሽን። ስለዚህ ሁለቱን ነጥቦች የውይይት ርዕስ አድርገህ ያዝልኝ ጻፋቸው። አንደኛው የአምልኮ ዓላማ ባለፈው አምልኮ ግለሰብና ህብረተሰብ የሚለውን አምልኮ በማህበረሰባችን ውስጥ ያለው ከማህበረሰቡ የእምነት ደረጃ ጋር ያለውን ትስስር አምልኮ በምን አይነት የባህልና የህብረተሰብ ትስስር ውስጥ የሚተገበር ባህላዊ እሴት እንደሆነ ከእምነት ነጸብራቅነቱ ይልቅ የባህል ነጸብራቅነቱ እንደሚሆን አንስተናል። አሁን ደግሞ አምልኮ ከአመክንዮና ከምንጮች አኳያ ከመለኮታዊ ምንጮችና ከአመክንዮ አኳያ ያለው ምክንያት ወይም ምናመልክበት ምክንያት ለምንድን ነው አምልኮ ምንድነው ለምንስ እናመልካለን የሚለው አንድ ውይይት ርዕስ አድርገህ ያዝልኝ። ሁለተኛ እነዚህ የህልውናውን የአምላክ ህልውና በተመለከተ ኢልሙል ከላም ሙተከሊሙ ሊቃውንት የሚያነሷቸው ሐሳቦች አሉ። በተለይ ደግሞ ባለንበት የ21ኛው ክፍለ ዘመን የኤቴይዝም አምላክ የለም የሚለው እሳቤ ወይም ደግሞ ሰውየው አምላክ የለም ባይልም አምላክ የለሽ ህይወት የሚኖርበት ዓለም በመሆኑ ማለት ሰውየው አምላክ የለም ባይልም አኗኗሩና እሳቤው ወይም ተግባሩ ባህሪው የተቀረጸው አምላክ አለ የሚል እሳቤ ወይም ሐሳብ በሌለው አኳኋን መሆኑ ግልጽ በሆነበት ዓለም ላይ ይሄንን ጥልቅ የሆነ ግንዛቤ ነው ይገባል። ከአመክንዮ አኳያ እንዴት እንገነዘበዋለን ህልውናውን ለህልውናውስ በቁርአን የቀረቡ የመከራከሪያ ሐሳቦች አሉ። እነዚህ ሐሳቦች ምን ያህል ጽኑዕ ናቸው፣ ምን ያህል ልቦናን ያናግራሉ፣ ምን ያህል አመክንዮን ይገዛሉ የሚሉን ነጥቦች እንወያይባቸዋል። አሁን አንድ ሰዓት ሞልቼ ነበር ሰዓቱ አልቋል። ኢንሻአላህ ነገ እንግዲህ ኔትወርክም ከመጣ ውይይታችን እንቀጥላለን። ነጥቦቹን ያዛቸው ታስታውሰኛለህ እና አንተም አስብባቸው ማለት ነው። ሶስተኛውንም ደግሞ እነዚህም ላዩም የነብዩላህ የሚለው ይቻላል እኔም የደረስኩበትን እነግርሃለሁ ያዘውና እቺን እንደ አንድ የፊቅ ጥያቄ ነው ማለት ነው። እንትን ነው የዑለመል ቁርአን ማድረግ እንችላለን። እንዴት ቁርአንን ልንተረጉም ይገባል የሚለውን እንደ ዑለመል ቁርአን ርዕስ ልታደርገው ትችላለህ። እንወያይበታል ኢንሻአላህ። ሸውሴን እሺ አንዲት ማሳሰቢያ የምነግርህ ነገር እሺ ስለምክንያታዊ እሳቤ ቅድም በነጋገርኩ በደካማ ግለሰቦችና እንደዚሁም አውቀናል በሚል የተለያየ የተያያዘና የተዛባ ምክንያታዊ እሳቤ በመነሳት ስለ አጠቃላይ ሁለንተናዊ ጥያቄና ወሳኝ ስለሆኑ ጥያቄዎችና መፍትሄዎች ላይ ስህተት የሚፈጥሩ ሰዎች ጭራሽ የማያዳግም ስለ ምክንያታዊ እሳቤም ሆነ ስለምንድን የማያዳግም መርሆችና መነሻ እውቀት ጥበብ ያስፈልጋል የሚለውን እስተትና ምናልባት አንድ ሰው ልጅ በባህሪው እንከን ያለው ነው። እውቀታችን ምክንያታዊ እሳቤያችን ተደጋግፎ አሁን ለምሳሌ ሐና ጽፋለች። የሐና አቀራረብ እኔ ብዙ ጻፍት እኮ አይመችኝም። ብዙ ጻፍት ትላልቅ አይመችኝም አቀራረባቸውና የሐሳብ ትንታኔያቸው አይመችኝም። በሌላ በኩል ደግሞ ሲሄድ ጽፎ ማያቅ ሰው ሲጽፍ ሐሳቡ የበሰለ ይሆንና ደግሞ ማራኪ ይሆናል እና
ዞሮ አመክንያዊ እሳባችን ጽኑ እንዲሆንና እንዲጠናከር ለዛም ነው ውይይት የምናደርገው ለዛም ነው ስነ ጽሁፉን የምናነበው ግን ቅድም አንተ እንዳልከው ከምሁራን ውይይት መድረክ ወርዶ በመንዙማ የመስጊድ ውስጥ ስብከት እና በዚህ የተገነባው እና በፍቅህ ጥናት እና በተቅሊድ እሳቤ የተገነባው እምነታችንና ግንዛቤያችን ከነዛ በተሻሉ ምሁራን ኢቭን ለምሁራን እንኳን ተገዢ ሆነን ሳይሆን ሐሳብን ለማግኘት እኔ እኮ ሐናን ወይም ሌሎችንም ሳነብኮ ሐሳብ ለማግኘት ነው የምቀርበው ሐናን ለመመዘን አይደለም ሐና ጠንካራ ሐሳብ ካላቀረበች እኔ ሐናን መሳደብና ሐናን ተማርታ አይገባኝ አላቀረበች ብዬ መተው ነው ጠንካራ ሐሳብ ካቀረበች ሐሳቡን ለኔ አሳማኝ ሆነ ማራኪ ሆነ ሐሳብ ካለ ነጥቦችን መያዝ ነው ነጥቦችን ካያስኩኝ እኔ ራሴን ጋር እመክርበታለሁ ነገሩን በአእምሮዬ ውስጥ አሰላስለዋለሁ እናንተ ጋር ጎያያለሁ ሌሎችም ጸሐፊዎች ካሉ በሌሎች ጸሐፊዎች ለመደገፍና ለማጠናከር እሞክራለሁ እንደዚህ ነው ሐሳብንና ዕውቀትን የምታዳብረው እና በዚህ መልኩ ነው ማለት ነው አንተም ቢሆን በዚህ እኔም ሐሳብ ሳቀርብልህ ለምሳሌ አንተ በሐሳቡ ከአመክንዮ ነው የመጣው ከቁርአን ነው የመጣው የሚለው ይሄን ኦሬዲ አሁን ባል አንድ ተስፋለኝ ወደፊት በዚህ አይነት በምክንያታዊ እሳቤ በመነሳት ብዙ ድክመቶችና ብዙ ውድቀቶች እንደተከሰቱ ወደፊት በምን አረጋግጠው የአጠቃላይ መርህና ጥበብ እያገኘን ነው ሄደው ከውይይት መድረክ የሚሆን ከተለያየ ክስተትም የግንዛቤ መስተካከል የሚሆን ከምንም ብዙ ጥናቶች ባደረግን ቁጥርና ከእውቀት በተነሳ ቁጥር ብዙ ምክንያታዊ እሳቤዎች ገደል እንደገቡ ተቀባይነትና ያገኙና እኛንም ለብዙ ነገር የዳረጉን ምክንያታዊ እሳቤዎች ብዙ ስህተቶችን እንደምናገኝበት ከምክንያታዊ እሳቤ ጥናት ባለው እስካሁንም ባለው ታሪክም ሆነ አሁንም ባለው ተጨባጭም ወደፊትም በሚደረገው በዚህ በተለያየ የሰው ልጅ አስተሳሰብ የተለያየ ውድቀቶችና የተለያዩ ነገሮችን እንደምናገኝና እንደምናስተካክል የሚታይ ተስፋ አለ ኢንሻአላህ ከዛ አንጻር እንደውም ዞር ብለን የራሳችን ምክንያታዊ እሳቤ አስተሳሰብ የምናረምበት ሌላ የሆነ ጥበብ እንደታለን የሚል እንትናለን ከምክንያታዊ እሳቤ እንወጣለን ማለት ሳይሆን የራሳችን ምክንያታዊ እሳቤ ከተነሳንበት ምክንያታዊ እሳቤ ከጀመርንበት የምክንያታዊ እሳቤ ጅማሮና አስተሳሰብ ወደ ላይ ከፍ ያለ በሄደ ቁጥር የመጀመሪያው አገባባችን ምን ያህል ደካማና ተራ እንደሆነ የምንረዳበት ጊዜ አለ ሌላው ቁርጥ እንኳን ሙሉ ለሙሉ ስህተት እና የሆነ እንከን ባናገኝ ልክ ነው እየጠነከረን ነው ተውኩ በምክንያታዊ በጣም በሰለና ብለን ነበር ስንረዳ የነበረው ይህ ብለን ነበር ምክንያታችን ያቀረብነው ግን እኮ ይሄ እንደ ምክንያት ብዙ ነገሮች የምንለው ነገር አለ ኢንሻአላህ ግን ሲጀመር እንደዚህ ነው መሆንም ያለው ርዕሶችን አሁን እንደማስጨብጥህ አንተም ርዕሶችን እንደዚሁ ለማያዝ ብትሞክር ሁሉ ጊዜ ርዕስ ከኔ በኩል ባይመጣ ጥሩ ነው አይደለም ላቆመው እኮ አይደለም መከተሉ እንደው የደገኛ በጋይታል በስተታ ካለ የደገኛ በገበይ የቁጥር ተስተት ይጥለው ለፊት ይሄድልሃል እሺ አይልም ወደዛ ይሮጣል ከዛ ደግሞ ወደ አንተ ተስበው እንዲያለ ይወርቃል ጥያቄና አንሳ ማለት እኮ ነው አሁን አንተ ተፈኩር ውስጥ ከገባ እነዛን ተዋቸው እነ ጀማል አይደለም እንደዛ ነው አሁን ገና ነኝ አንተ አልከምርብኝ እንደውም የቶቶሎ ብከተል ይሻላል ቶቶሎ የሆነ የምታወጣውን ነገር መጻፍ አለብኝ እውነትህን ነው ያን ያደርጋለሁ ግን እነዚህ ነገሮች ምንድን ብለህ አድርገህ ብታስቀምጣቸው ምናምን አሁን ጨመረ የምታደርጋቸው ነገሮች ሶና የምታቀርበውን ነገር ለተሞና ለመከታተል ስልኩን ለመጠቀም መሞከር እነዚህ ነገሮች ነው እያጠና ያለው አሁን ዝግጁ ሆናለሁ ብዬ እያልኩ ያለሁት አንደኛ ኢሞ መጠቀም ሁለተኛ የሚያወጣቸው ርዕሶች መጽሐፍ እና ጽሁፍ ጀምሬያለሁ በጽሁፍ ማስፈር ጥያቄዎችን ምናምን እነዚህ ነው እንጂ ቀደም ያሉ እንትኖችን እንደዚህ ቢሆኑ ብዬ ማስቀምጠው ነገርና እንጨምራቸው ነገር ላልጨምር እችላለሁ ያሉት ነገሮች ግዴ ለምንድነው ከመጣ ማለት ነው እንጂ ችግር የለም እኮ ያንማ የምሰጥህን ጥያቄዎችና ርዕሶች ላይም እያሰብክ እዛ ያሰላሰልክበት ለውይይት እንትናለን ይደርሳል ግድ የለም
مرحبا ان شاء الله ነገ ያው እንደተነሳው ደውልልሃለሁኝ ወደ ዙሁር አካባቢ ላይ ዘይራለሁ እንግዲህ ከመጣን መጣ ነው ካልመጣም مرحبا جزاكم خير ደህና ደርሽ ደግሞ መልካም ህልማት ነገውን የሚሆን መልካም ህልማት ላይ ተክ ኢንሻአላህ مرحبا እሺ شكرا